ኤአይ እንዴት በእለት ተእለት እንቅስቃሴያችን ላይ የተለያዩ ጥቅሞችን ሊሰጠን እንደሚችል ዛሬ አንድ ምሳሌ ላሳያችሁ። የምግብ ቴብል ከታች የእግሮቹ አራቱም እግሮች ዲዛይናቸው አላምረኝ ሲል እሱን መቀየር ፈለኩኝ። ወደ እንጨት እንዲቀይርልኝና የተለያዩ ዲዛይኖችን እንዲያሳየኝ እንዲሰራልኝ ነበር የፈለኩት። ቴብሏን ከላይ ያለው መስታወቱን አነሳሁኝና ኢንፑት አስገባሁለት። ምን አልኩት? ለዚህ ቴብል ግላስ የእንጨት እግር ለላፕቶፕ እና ለምግብ መብለያ የሚሆን ሳሎን ላይ የሚቀመጥ ዲዛይን ስራልኝ አልኩት። ኢሜጁን 3D ቴብል ሌጉን አሳየኝ። የጠረጴዛዋን እግሯን ዲዛይን በ3D እንዳየው አድርገህ አሳየኝ አልኩት። ከዛ እነዚህን ላከልኝ። እነዚህን እንደላከልኝ እንደምታያቸው እንግዲህ ቀጠን ያለ ነው እግራቸውና ምንም ዲዛይን የለውም፣ ዲዛይን አላካተተበትም። ይሄ አልተመቸኝም። ስለዚህ ሁለተኛ ተጨማሪ ትዕዛዝ ሰጠሁት። ጠረጴዛውን እግር ቲክነሱን ጨምርበትና ውበት እንዲኖረው አድርግ በሚል መልእክት ሰጠሁት። ከዛም እነዚህን ልኮልኛል። በዚህ መልክ እግሩን ማሰራት ትችላለህ ነው ወይ? ይሄ ዲዛይን ከተመቸህ እያለኝ ነው። ይሄ ካልተመቸኝ ለምሳሌ እችኛዋን ማለት ትችላላችሁ። ይሄም ካልተመቻችሁ ሞር ትሉና እዚህ ትጽፉለታላችሁ። አሁን ደግሞ የሰራልኝ የዚች አይነት ነው። ከነዚህ መርጠን አንዷን ማሰራት ትችላላችሁ። የዚህ አይነት የእንጨት ዲዛይንም ማሰርታችሁ መጠቀም ትችላላችሁ ነው የሚለው። በዚህ ልክ ጠበብ ልታደርጓት ትችላላችሁ። እንደዚህ እያደረጋችሁ ለመጠቀም ኤአይን መጠቀም ትችላላችሁ። አመሰግናለሁ።